ሰላም ይብዛላችሁ ቤተሰቦቼ እንዴት አላችሁ? ዛሬ በአዲስ ሳይት ተገናኝተናል። ሊንኩን ደግሞ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ሊንኩ ሲከፍት ይሄን ይመስላል። ከሁሉ አስቀድሜ ግን ለባራቴክ አዲስ ከሆናችሁ ይሄን ቪዲዮ ላይክ እና ሰብስክራይብ እንዲሁ ደግሞ የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። ሊንኩን ስትጫኑት እንደዚህ ሲከፍትላችሁ ለመመዝገብ ኢሜይላችሁን እዚች ጋር ታስገባላችሁ። ድጋሚ ፓስወርዳችሁን እዚች ጋርና እዚህ ጋር ታስገባሉ። ከዛ ደግሞ እዚች ጋር ፔመንት ፓስወርዳችሁን ካስገባችሁ በኋላ ቴሌግራም ስማችሁን እዚህ ጋር በማስገባት ወረድ ብላችሁ እዚህ ጋር ሬጂስተር የምትለውን በመጫን በቀላሉ ምዝገባችሁን ታጠናቅቃላችሁ። ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስትገቡ ይሄን ይመስላል። ሲከፍት እዚች ጋር እንመጣና ከዳር ላይ የምትላለች እዚህ ጋር እንደምታዩት ባላንሳችን ዜሮ ነው። እያንዳንዱ ነገር ዜሮ ነው። ስለዚህ ስንት ኢንቨስት ብናረግ ስንት እናገኛለን የሚለውን ለማወቅ ኳንቲፋየር የምትለዋን አንድ ጊዜ እንጫናታለን። ከዛ እዚህ ጋር እንመጣና ያሉትን ፓኬጆች በሙሉ እናያለን። በየቀኑ ስንት እንደምናገኝ አሁን ኔክስት ሌቭል ለማድረግ እዚህ ጋር መተን ኔክስት ሌቭል እንለዋለን። ቪአይፒ ዋንን አክቲቬት ለማድረግ ሚኒመም 10 USDT ዲፖዚት እናደርግና የ10 USDT 16% በየቀኑ ወጪ ማድረግ እንችላለን። ኔክስት ስናልግ ቪአይፒ ቱን እናገኛለን። ቪአይፒ ቱን 80 እና ከ80 USDT በላይ ኢንቨስት በማድረግ በየቀኑ 16.4% ወጪ ማድረግ እንችላለን። እንደዚህ ስንቀጥል ቪአይፒ 3ን ስናገኝ ደግሞ 280 እና ከዛ በላይ ኢንቨስት በማድረግ 17% በየቀኑ እናገኛለን። እያልን ስንሄድ ቪአይፒያችን እስከ ስንት ድረስ ይሄዳል? እስከ ቪአይፒ 9 ድረስ ይቀጥላል። ቪአይፒ 9 25% የምናገኝበት ከ38000 USDT በላይ ኢንቨስት ስናደርግ ነው። እኔ ፋይናንሻል አድቫይዘር አይደለሁም፣ ግን በቀላሉ ቪአይፒ ዋንን አክቲቬት ለማድረግ የሚጠበቅብኝ ሚኒመም 10 ስለሆነ 10 USDT ዲፖዚት ላድርግና የእሱን ደግሞ 16% ወጪ እያደረግኩ ላሳያችሁ። እሱን ለማድረግ ቀጥታ ወደ ሆም ፔጅ እንመጣለን። ልክ ሆም ፔጅ ጋር ከመጣን በኋላ እዚች ጋር ሪቻርጅ የምትላለች እሷን ነው አንድ ጊዜ የምንጫናት። ልክ እሷን ስንጫናት በዩኤስዲቲ TRC20 ወይም ደግሞ በዩኤስዲቲ BIP20 ሪቻርጅ ማድረግ እንችላለን። እኔ በዩኤስዲቲ TRC20 ስለሆነ የምፈልገው እሷን ጫናትና እዚህ ጋር ኮፒ ብዬ ባለኝ ክሪፕቶ ዋሌት ባይናንስ፣ ኩኮይን፣ ትረስት ሄጄ ኢንቨስት አድርጌ ተመልሼ እመጣለሁ። ሪቻርጅ አድርጌ እስክመጣ ላይክ ያደርጋችሁ ጠብቁኝ። ሪቻርጅ አድርጌ ተመልሼ መጥቻለሁ። ባላንሴም 10 USDT እዚህ ጋር እንደምታዩት ነው። ስለዚህ ቀጥታ እንመጣና ኳንቲፋይ የምትለውን አንድ ጊዜ እንጫናታለን። ኳንቲፊኬሽን ስታርት ለማድረግ ይኸው እዚች ጋር የምታሳየዋን ስታርት ኳንቲፋይ የምትለውን አንድ ጊዜ እንጫን። ኳንቲፊኬሽናችን ይጀምራል። ኳንቲፋይ ሃዝ ቢን ሰክሰስፉል ብሎናል። እሱን እዚህ ጋር መተን 10 የነበረን ይኸው እዚህ ጋር ዊዝድሮዋል ፈንዳችን 1.6 USDT ነው። እሱን ደግሞ ወጪ ለማድረግ ተመልሰን ቅድም የነበርንበት ሆም ፔጅ ጋር እንመጣና ሪቻርጅ ከምትለው ጎን ዊዝድሮ የምትላለች 1.6 በዩኤስዲቲ TRC20 ወይም ደግሞ በዩኤስዲቲ BIP20 ወጪ ማድረግ እንችላለን። እዚህ ጋር ግን ዊዝድሮ ሜተድ መምረጥ አለብን። አድ ዋሌት እንለውና አሁንም አድ ቱ ብለን ዩኤስዲቲ BIP20 ወይም ደግሞ እዚህ ጋር እንመርጥለትና ዩኤስዲቲ TRC20 ከሁለት አንዱ መርጠን እናስገባለን። አሁን ወደ ባይናንስ እንሂድና ዩኤስዲቲ TRC20 ዋሌታችን ይዘን እንምጣ። ላይክ እያደረግን አሁን እንግዲህ ወደ ባይናንስ መተናል። ዲፖዚት የምትለውን እንጫናታለን። ባላንሳችን እንዳያችሁት 386 ነው። ከዛ ዩኤስዲቲ የምትለውን እንጫንና ኔትወርካችን ትሮን TRC ከዛ ደግሞ እዚህ ጋር መተን ዋሌት አድሬስ ኮፒድ ብሎናል። አሁን ቀጥታ ወደ ዌብሳይቱ ተመልሰን እንመጣና ፕሊስ ኢንተር ኔትወርክ አድሬስ የምትለዋ ጋር ከዛ ኮፒ አድርገን ይዘን መጣውን እናስገባና ሰሚት እንለዋለን። ሰክሰስ ብሎናል። ወደዚህ ዋሌት ወጪ ማድረግ እንችላለን። አሁን ከዛ በኋላ ምንድነው የምናደርገው? ይሄን ዋሌት እንመርጥለታለን። እዚህ ጋር ዊዝድሮ አማውንታችን 1.60 ነው የሚሆነው። ፔመንት ፓስወርዳችንን እናስገባለን። ከዛ አሁን የሚጠበቅብንን ሁሉ ስላስገባን አሁን እዚች ጋር ወረድ ብለን ኮንፊርም ዊዝድሮ የምትለውን አንድ ጊዜ እንጫናታለን። አፕሊኬሽን ፎር ዊዝድሮ ሰክሰስ ብሎናል። ይሄንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛ ደግሞ ቲም ማደራጀት እንችላለን። ሊንካችንን ሆም ፔጅ ላይ ወረድ ስንል እዚህ ጋር እናገኛለን። ሊንካችንን ሆም ፔጅ ላይ እዚች ጋር መተን ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ሼር አድርገን በእኛ ሊንክ ገብተው ኢንቨስት ሲያደርጉ የምናገኘውን ኮሚሽን ለማወቅ ቲም የምትለውን እንጫንና በእኛ ሊንክ ዳይሬክት ከሚገቡት ላይ 10% ኮሚሽን እናገኛለን። ቲም ኤ ይባላል። ቲም ቢ ደግሞ 3% ኮሚሽን፣ ቲም ሲ ደግሞ 1%፣ በጠቅላላው 14% ኮሚሽን እናገኛለን። ለዛም እንዲረዳችሁ ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ቀጥታ ወደ ባይናንስ ተመልሰን እንመጣለን። ከነበርንበት ጋር ባክ እንልና ሪፍሬሽ እያደረግን ስንጠብቀው 86 የነበረው እዚች ጋር እንደምታዩት 1.6 USDT ዲፖዚት ኮምፕሊትድ ብሎናል። ስለዚህ የሳይዝ ዛሬ እንደሚከፍል ከና ፔመንት ፕሮፎሰር ይችላልቻለሁ። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮስ ከምንገናኝ ቸር መድኃኒዓለም ሰላምና ጤና ያብዛላችሁ። ቻው